አሁን ሳታውቀው እያደረክ ያለው ነገር ብልትህን እያሳነሰብህ ሊሆን ስለሚችል በደንብ አድርጋ አዳምጠኝ። አንደኛ፣ እንቅልፍ የማትተኙ ከሆነ በተለይ ደግሞ ከ6 ሰዓት እስከ 8 ሰዓት የተጣራ አይነት እንቅልፍ የማታገኙ ከሆነ ወደ ብልታችሁ ሌሊት ላይ የሚላከው ደም በጣም አነስተኛ ስለሚሆን ብልት አካባቢ ያሉት ጡንቻዎች ደም ባላገኙ ቁጥር እየሞቱና እየጠባሳ እየሆኑ ነው የሚሄዱት። ስለዚህ ብልት እያነሰ ይመጣል። ሲጋራ የምታጨስ ከሆነና መጠጥ የምትጠጣ ከሆነ ብልት እያነሰ ይመጣል። ክብደት በጣም እየጨመርክ ከሆነ ብልት እያነሰ ይመጣል። ቴስቴስትሮን በተለያየ ምክንያት እያነሰ ከሆነ በተለይ ደግሞ ፕሮቲን ያላቸው ምግቦችን ማትመገብ ከሆነና ክብደት ያላቸው እንቅስቃሴዎች የማታደርግ ከሆነ ቴስቴስትሮን ሊያንስ ስለሚችል እሱ የብልት ማነስ ሊያመጣብህ ይችላል። ብልት መጣመም ካለ በተለይ ደግሞ መጣመሙ በጣም የተጣመመ ከሆነና ህመም ካለው የብልት ማነስ ሊያመጣብህ ይችላል። ቆዳ ላይ ያሉት የተለያዩ አይነት ኢንፌክሽኖች ጠባሳ ሊፈጥሩ ስለሚችሉ ብልት እንዲያንስ ሊያደርገው ይችላል። እድሜ በጨመረ ቁጥር እዛ አካባቢ ያሉት ጡንቻዎች እየከሱ ስለሚመጡ ብልት ሊያንስ ይችላል። የልብ ህመም፣ ኮሌስትሮል፣ ስኳር እና ደም ግፊት ካለባችሁ በማንኛውም እንደዚህ አይነት ነገር ብልት ሊያንስ ይችላል። የብልት አለመቆም ችግር ካለባችሁ ብልታችሁ ወደ ማነሱ ነው የሚሄደው። ቢካዝ ብልት ሲቆም ነው ወደዛ አካባቢ ደም የሚሄደው ጡንቻዎቹ የሚመገቡት ማለት ነው። ገና ሳይዙ ማለት ነው። ማክሲመም አድርጎ ከመቀነሱ በፊት የብልት አለመቆም ችግር ካለባችሁ ታከሙ። እነዚህ ነገሮች አስተካክሉ ምለው አንዴ ብልት ካነሰ ማስተካከል አይቻልም። የሚያሳድግ ማንኛውም አይነት ሳይንስ ያረጋገጠው ነገር ስለሌለ ከቀድሞ መከላከል ነው ይሻላል። እነዚህ ነገሮች አኗኗር ዘይቤያችሁ ላይ ካለ ለመለወጥ ሞክሩ። የብልት አለመቆም ችግር ካለባችሁ ደግሞ ብልት ማሳነስ ሳይመጣ በፊት አሁኑኑ ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ያሉ ችግሮችን ማሳከም አለባችሁ ማለት ነው።